አሰላሙ አለይኩም ሰላም ቤተሰብ፣ እንግዲህ ይህን ቪዲዮ እስከ መጨረሻ ተከታተሉ። ተመልከቱ። ይቺ ሴትዮ ምን እያደረገች ነው? ብረት ድስቱን አመጣች። ተመልከቱ፣ ቁጭ ያለችበት። እንግዲህ ይገባችኋል ምን እያደረገች እንደሆነ። ይሄ የማይገባው ሰው የለም። ተነሳች። ኦኬ፣ ጋዝ ላይ ልትጥደው ነው። ጋዝ ላይ ተጣደ። በጣም የሚያስጠላና የሚዘገንን ነገር ነው እህቶቼ። ይህን ቪዲዮ ሼር እና ላይክ ሰብስክራይብ አድርጉት። ላልሰማ አሰሙ። እንደዚህ እንዳያደርጉ ማለት ነው። እንግዲህ አረቦች ይህንን ቪዲዮ ካሜራ ማስቀመጥ እንዴት ይነሳቸው? ቤታቸው ውስጥ አረቦች አሰሪዎች እንዴት ካሜራ ማስቀመጥ ለምን ያንሳቸዋል? እንዲያውም እዛው ጥርቅም አድርጎ የሚይዝ ጥፋት ሲጠፋ እዛው ጥርቅም አድርጎ የሚይዝ በቃ አሁን ዝግጁ ሆናለች። በቃ እንዲህ አድርጌ ይሄን እንደዚህ አድርጌ አሙቄ አንተክትኬ ይዤ ሄጄ በቃ ይበሉታል። በቃ ሳህኗን አመጣች። እንግዲህ ያ የተንተከተከ ሽንትና ወጥ ይዘረገፍ ነው። አስተግፍሩላህ። ተዘረገፈ። ተመልከቱ፣ ተዘረገፈ። እንግዲህ ይሄን ነው ውሃ እያረገችበት ነው ያን የዘረገፈችውን። እንግዲህ በሩ በዚህ ጋር ነው። መዳም እየጠበቀቻት ነው። እዚህ ጋር ምን እንደሚያጋጥማት ተመልከቱ። መዳም እዚህ ጋር እየጠበቀቻት ነው። ጠብቂያት በደንብ አድርገሽ። እሷ እንግዲህ ይዛ ልትመጣ ነው የተዘጋጀውን። ይሄውላችሁ ማለት ነው። ይዛ መጣች አለች። ወጥና መረቅ ምናምን ነው። ሾርባ ይሁን አላውቅም። ሾርባ ነው መሰለኝ ይሄ ነገር፣ ያረቦቹ ሾርባ። መልሺ እዛው አስቀምጭ አለቻት። መልሺ ያረግሽውን ነገር አይቻለሁ፣ አስቀምጭ እዛው አለቻት። መልሽና እኔ ቶሎ አለቻት። አስቀምጭ አለቻት። እና ቁጣዋ በእሷ ነው የባሰው ማለት ነው። ይቺው ሽንቷን ሸንታ አንተክትካ ሾርባውን ያመጣችው ሴትዮ ማለት ነው። ቁጣዋ በእሷ ባሰ። መዳሟ አበር ላይ ያዘቻት። እንግዲህ በድብቅ ካሜራ የተቀረጸ ቪዲዮ ነው። በድብቅ ካሜራ ተቀረጸች። ከዚያ ሴትዮዋ በስልኳ ትከታተል ነበረ። ቀጥታ ኩሽና ሄደች ማለት ነው። ወዴት እንደምትወስደው ከኩሽና ሳይወጣ ሄደችና በር ላይ ያዘቻት ማለት ነው። በቃ እዛው መልሻ አለቻት። ይሄ ነው። ከዚያም ይቺ ኡጋንዳ ናት ምንድናት አላውቅም። ያው ጥቁሮች ናቸው ኡጋንዳና ናይጄሪያ ምናምን ነው የሚሆኑት። ከዚያም በኋላ ተናደደች፣ ተበሳጨች። ያላደረኩም እያለች መሰለኝ፣ አልገባኝም ቋንቋቸው። በጣም እየተናደደች ነበረ። አረቧን መልሺ አስቀምጪ፣ ይሄ ነገር አንፈልገውም አለቻት። እንግዲህ ወዴት እንደምትወስዳት ወደ ከፍተኛ አካል ልትወስዳት ትችላለች። ቪዲዮ በዛ ነው የተቋረጠው። እንግዲህ ቢሮ ልትወስዳት ትችላለች። አኪድ ትወስዳታለች፣ ወይንም ቀጥታ ወደ ሀገሯ ነው የምታሳፍራት። ይደበድቡና ወይ የሆነ ነገር ያደርጉና አይለቋትም፣ ይመቷታል። ቤት ውስጥ ደብድበው ወይንም የሆነ ነገር አድርገው ወደ ሀገሯ ይሸኟት ይሆናል፣ ወይንም ቢሮ ቀጥታ ይወስዷት ይሆናል። ጥሩ ሰዎች ከሆኑ ማለት ነው እንጂ ቤታቸው ውስጥ እንዲህ አይነትን ሰው አያሰሩም። እና ካሜራ፣ ድብቅ ካሜራ ማለት እነዚህ ውስጥ ናቸው። በተለያዩ ነገሮች፣ በጥቃቅን ነገሮች ውስጥ፣ በሻሃን ውስጥ፣ ቻርጅ ማድረጊያ፣ በትንንሽዬ ነገር ውስጥ ይቀመጣሉ። እንደ ሊሞሪ እንደ ሴም ካርድ የሚገቡ አሉ ማለት ነው። እና እዛ ውስጥ አድርገው ስልካቸው ጋር አገናኝተው መዳም እክላሷ ሆና ትከታተላለች ማለት ነው። እኛ የት ታይናለች ብለን ጽዳት እንኳን ስናጸዳ ደፋ ደፋ ዝም ብለን ነካ ነካ አድርገን የምንሄድ ሰዎች አለን። ሁሉን ነገር እንደፈለግን ዝም ብለን በቃ እንደምንገድልሽ ነገር የምናደርገው ነገር አለና ያንን ነገር ግን እሷ ትከታተላለች። ሸረኛ ሴት ከሆነች ትከታተለናለች። ይህን ነገር ሰራችሁ ወይ ስትባሉ ራሱ ይህንን ነገር አድርገሽዋል ወይ ስትንባል ራሱ እንዋሻለን፣ አዎ እንላለን። እሷ ግን ትታዘበናለች፣ ያን ነገር ማለት ነው። እየተከታተለችን ነው፣ ታየናለች። ልብ ብላ ቁጭ ብላ ከተከታተለችን ብዙ ነገሮችን እናጠፋለን፣ ሰው ነንና ማለት ነው። እና ይቺ ሴትዮ ለምንድን ነው ሽንቷን እንደዚህ ሸንታ ምግብ ላይ እየሰጠቻቸው? ማለት ግን የኛ ልጆች ማለት ነው ተጠንቀቁ። እነዚህ ጥቁሮች ጋር ነጮች ጋር አብራቸው የምትሰሩ ሰዎች እነሱ የሚሰጧቸውን ምግብ እንዳትበሉ፣ ራሳችሁ ሰርታችሁ ትኩስ ትኩስ ምግብ ስሩ ብሉ። ምግብም ሰርታችሁ እንዳታስቀምጡ፣ እዛም ውስጥ ይጨምሩባችኋል። መጥፎ ናቸው።
መጥፎ አታውቁም? የሰው መጥፎ ማለት እነሱ ናቸው። በቃ በሆነ በድግምታ ድግምት በትባት ምናምን ነገር በሆነ ነገር የሚያምኑ ሰዎች ናቸው። በፈጣሪያቸው ብቻ አይደለም የሚያምኑት፣ ትርኩስኩስ ናቸው። እና አብራቸው የምትሰሩ የኛ ልጆች ተጠንቀቁ ማለት ነው ከነሱ ጋር። ምንም ቢሆን ሰርታ አዲስ እንኳን ብትሰጣችሁ እንዳትበሉ፣ እራሳችሁ ሰርታችሁ ወደዛው ሰርታችሁ ወደዛው ብሉ። ምግባችሁን አስቀምጣችሁ አውላችሁ አድራችሁ ፍሪጅ አርጋችሁ ተላጅ አርጋችሁ እንዳትበሉ። ምን እንደሚያደርጉበት አታውቁም። ስለዚህ ይሄ ነው በቃ። እንደዚህ የሚያደርጉት ሽንቷን ሸንታ የሰጠችው ለምን ይመስላችኋል? እንዲወዷት ነው። ይሄንን ደግሞ ያወቅኩት እንዴት ነው? አንድ እንድሪሲ ተይዛ ማለት ነው ፊሊፒኒት ይሆን አላውቅም። ፊሊፒኒ ናት። አዎ ሽንቷን ሸንታ ለመዳሟ ተወስድላታለች። የሚጠጣ ነው በኮብ ነገር ማለት ነው። ሽንቷን ሸንታ አድርጋበት ነው እንግዲህ። ከዚያ በኋላ ያቺ መዳም አይታለች። ያቺ መዳም ያየችው በካሜራ አይታታለች። እና ከዚያ ለምንድን ነው ይሄን ያደረግሽው ተባለች። አሳዩት ቪዲዮውን። ከዚያ ለምንድን ነው ያደረግሽው ተብላ ስትጠየቅ ቢሮ ወስደዋት እኔ አሻንተ ህቡኔ ነው ያለችው። እንድትወዱኝ ነው እንጂ ለሌላ ነገር አይደለም ነው ያለችው። እንዲወዷት ማለት ነው። ሽንቱን ያጠጣ ሰው ያ ሰው ይወደዳል ማለት ነው። በእኛም እኮ አባባል አለ። በእኛም ሀበሻዎች ባሏ እንኳ ሲወዳት አንዳንድ ሴት እንዲህ ሽንቱን አጠጥተዋል መሰለኝ፣ ሽንቷን አጠጥተዋል መሰለኝ፣ በጣም ነው የሚወዳት የሚሉ ሰዎች ይሰማለሁኝ። እና እንደዛ ነገር አይነት አለ ማለት ነው። ልክ ሽንቱን የጠጣ ሰው ወይም የተመገበ ሰው ያንን ሰው ይወዳሉ፣ ባለ ሽንቱን ይወደዳል ሲሉ ሰምቻለሁ። እና እንደዚያ ነው እሷም ያለችው፣ እንደዛ ነው አሻንተ ቡኒ ነው ያለችው። እና ያው ምክንያቱም እንድትወዱኝ ነው እንጂ ለሌላ አይደለም ብላ ነው መልስ የሰጠችው ማለት ነው፣ ያቺ ፊሊፒኒዋ ማለት ነው። እና እነዚህም የሚያደርጉት እንደዚያ ነው ብዬ ነው ያሰብኩት። ይቺ የሚያደረገችው እንደዚያ ነው እንጂ የእሷን ሽንት እንዲመገቡና የሆነ በሽተኛ እንዲሆኑ ወይንም የሆነ ነገር እንዲሆኑ አይመስለኝም። አላሁ አለም፣ ውስጣቸው ያለውን ነገር አላቅም። ግን አረቦች እንኳን ካሜራ ሌላ ሲያንሳቸዋል ቤታቸው ውስጥ በቃ ጤንነታቸውን መጠበቂያ፣ ደህንነታቸውን መጠበቂያ ነው፣ ዘበኛቸው ነው። እውነት እኔ የተመኘሁት ማለት ነው የሆነ መጥፎ ነገር ስንሰራ እዛው ጥርቅም አድርጎ የሚይዝ ካሜራ ቢኖር እንደ ማግኔት እዛው ልክክ አድርጎ ይዞ የሚጮህ ማለት ነው። ከዛ መጥተው እዛው ማዋረድ፣ እንደዛው ነገር ቢመጣ ህዝቡ ሁላ ይጠነቀቅ ነበረ። ሸር መጥፎ የሚሰራ ሰው ይጠነቀቅ ነበረ። እዛው ጥርቅም በቃ ስትሰርቅም እዛው ጥርቅም አድርጎ እንደ ማግኔት ልክክ አድርጎ የሚይዝ እንደዛ አይነት ካሜራ ቢያመጡ ብዬ ነው ያልኩት። የኔ ሀሳብ ነው ይሄ፣ የእናንተን አላውቅም። በቃ እዛው ያዋርዳል። ከዛ ይጮሃል ያ ካሜራ። ያቺ መዳም ቶሎ ሮጣ ትመጣና ምንድን ነው ብላ ታያለች፣ እዛው ይዋረዳል ማለት ነው። በቃ እንደዛ ቢመጣ ብዬ አሰብኩኝ እኔ። ይሄ የኔ ሀሳብ ነው። አሪፍ ነው ብዬ ነው እንትን የምለው እንደዛ አይነት ነገር ቢመጣ። እና እህቶቼ ተጠንቀቁ አደራ። አልሐምዱሊላህ የኛ እንኳን የኢትዮጵያ ህዝብ የሀበሻ ልጆች አንድም ቀን ሚዲያ ላይ ወተን አናቅም። አንድም ቀን አረቦች እንደዚህ አንጥተውን አናቅም። እኔ አላየሁም። እናንተ አይታችሁ ከሆነ ንገሩኝ። እኔ የሀበሻ ቪዲዮ አላየሁም። የማየው እነዚህ ጥቋቁሮቹ ነጮቹ በቃ እነዛ ነው። ግን አንድ ልጅ በብሪቅ ውሃ የጠጣችው የኛ ልጅ ትመስለኛለች። ያችንም ላመጣ ትችላለሁ። በዚህ አይቻታለሁ ማለት ነው። ኩሽናዋን ጽድድት አድርጋ በብሪቅ ላይ ውሃ ነበርና ያንን ስትጠጣ አንጥተዋት ሚዲያ ለሚዲያ እያሯሯጣት ነበረ። እና እሷን ላመጣ ትችላለሁ። ግን ትንሽዬ መሆኗ የሆነ ድቅቅ ያለ ነገር መሆኗ የኛ መሰለችኝ። ፊቷ አይታይም፣ ያው በርቀት ቪዲዮ ስለቀረጻት እና እሷ እኔ እንጃ የኛ ትመስለኛለች። እና አዲስ መታ በብሪቁ እንግዲህ ብድግ አድርጋ ብሪቅ ኢትዮጵያ በብሪቅ ውሃ እንጠጣ የለ እንደዛ መስሏት ሊሆን ይችላል። እዚህ ሀገር ደግሞ ነውር ነው። ብድግ አድርጋችሁ በሆነ ነገር ጥጥት በኮብ ነው የሚጠጣው። ነውር ነው። ስነ ስርዓት አለ ማለት ነው። አንዳንድ አረቦች ይቆጣሉ፣ አይወዱም። ስለዚህ ስነ ስርዓት ይኖረን፣ ስንበላ፣ ስንጠጣ፣ ስንተኛ፣ ስንቀመጥ በቃ እነሱ አያዩንም ሳይሆን ልክ ፈጣሪያችን ያየናል ብለን የምንፈራውን ነገር ልክ እንደዛ የእነሱንም ቤት መፍራት አለብን። ጊዜው ተበላሽቷል። ጊዜው ለማም አልተማመነም በአሁን ሰዓት ላይ እና ጥንቃቄ እናድርግ እህቶቼ፣ ጥንቃቄ። ድብቅ ካሜራ ማለት የዛ አይነት ነው። እዚህ ጋር ፎቶ ለጥፌዋለሁ። ብዙ አይነት ነው ያለው፣ በብዙ አይነት አለ፣ በብዙ አይነት ማለት ነው። እኛም ማናያቸው፣ እነሱ ግን ካሜራዎቹ ቁልጭ ብለው በትልቅ እያርገው የሚያውን
እኛ ግን የት ቦታ እንዳለች የማናያቸው ነገሮች አሉ። ሆነው ነገር ውስጥ ቁጭ ካደረጓት ትቀርጸናለች ማለት ነው። በሙከየፍ በመሮሃ በአምፖል አምፖል ታምናላችሁ? አምፖል ላይ ይደረጋል። አምፖል ላይ ይደረጋል ማለት ነው። አሁን እዛ ውስጥ ምን እንጠረጥራለን? መብራቱ እንዴት ነው አያግለውም አይቃጠልም ብለን ነው የምንለው፣ ግን አለ በብዙ ነገር አለ ማለት ነው። እንግዲህ እዛ ውስጥ ምን አለ ብለን እኛ የመጠርጠር ሀሳብ የለንም፣ አናቀውም። እንደዛ ነው በቃ እህቶቼ፣ ጥንቃቄ ያስፈልገናል። ውድ የኢትዮጵያ ልጆች፣ አዲስ ለምትመጡ ልጆችም ለእህቶቻችን አካፍሏቸው ይሄንን ጉዳይ እንዲጠነቀቁ ጥንቃቄ እንዲያደርጉ እንትን እንላለን ማለት ነው። እንግዲህ ይሄ ድምፅ የተኛ ድምፅ ስለሆነ በጣም የወፈረ ድምፅ ነው የሚመስለኝ ድምፄ። ተኝቼ ተነስቼ ድንገት ዞር ዞር ሲል አገኘሁኝና ይሄን ቪዲዮ አመጣሁ። ለእናንተ መማሪያ ሆናችኋል ብዬ ነው ያመጣሁት። አይዟችሁ።